ሰላም ጤና ይስጥልኝ ውድ ቤተሰቦቼ መላው ኢትዮጵያውያን። በላይ ሰብ ይላሉ አበው፣ ገሚሶቹም የክፉና የክፋትን ልክ ሲገልጡት አረመኔ ጭራቅ ይላሉ። ብቻ ግን ይላሉ አምላካቸውን አንተ ትበቃኛለህ የሚሉቱ ክፉ ለራሱ ደግ ለራሱ። ካለፉት እብሪተኞች ውሸታሞችና ደም አፍሳሾች የረከሰ ተግባር መማርን የማይፈልጉ በንጹሐን ደም የሚታጠቡ ሞት አይነኬ መሰሎቹ የሚበቅሉባት ምድር ዛሬም እሾህና ሜከላውን እንቅፋትና መሰናክሉን እየጋረጠች ጉድ ታሳያለች፣ ጉድ ታሰማለች። በዚያም መነሾ የቅኝትና ዓለም አቀፉ ዳሰሳችን የተመለከትኩት የቀጣውን አፍሪካዊ አምባገነን ሰው ነው። በዛሬው ዝግጅታችን በሰሜን አፍሪካዊቷ ሀገር ሊቢያና በምዕራባውያኑ የጦር ጥምረት ኔቶ መካከል የነበረውን ጣልቃ ገብነትና የደረሰውን ኪሳራ መንስኤውን ተንተርሰን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮትና የፍቅር ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በእርግጥ ግን በየትኛውም ሀገር የውስጥ ጉዳይ ጣልቃ መግባት የሚመረጥ መፍትሔ ነው ተብሎ ባይታመንም በሊቢያ በነበረው የእርስ በርስ ጦርነትና የመሪዋን አምባገነናዊ ትዕቢትና እብሪት ለተመለከተው የእሰያ በጀሽን ዳንኪራ ቢረግጥለት ምን ሲያንስ ይላሉ ብዙዎቹ። ሰሜን አፍሪካዊቷ ሀገር ሊቢያ እኔው እንደ ሠራኋት እኔው ራሴ ነኝ የማፈርሳት ሲሉ የነበረው መሪዋ ኮሎኔል ሙአመር አልጋዳፊ ሀገሪቱን ወደ እርስ በርስ ጦርነት አዘቅት እንድትገባ አድርገዋታል ይሏቸዋል። ውስጡን ለቄስ አሊያም ስሙን ለሰው አወረሰውን ነው የሚሉት ለቁጥር ቢያታክቱም። በዚህ አይነቱ የሦስተኛ ወገን ጣልቃ ገብ ስሌት ክፉኛ ከታመሱ ሀገራት መካከል ደግሞ ጥቂቶቹን እንጠራለን። የሊቢያን፣ የኢራቅ፣ የቦስኒያ ሄርዜጎቪናና የሶሪያን መመልከት እንችላለን። ከብዙ በጥቂቱ ማንሳት ይቻላል ለማለት ነው። እንደ አውሮፓውያኑ አቆጣጠር በመጋቢት 19 2011 የምዕራባውያኑ የጦር ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም ኔቶ መራሹ ኃይል በሊቢያ የእርስ በርስ ጦርነት ባደረገው ጣልቃ ገብነት የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ወይም ዩናይትድ ኔሽንስ ሴኪሪቲ ካውንስል 1973 ድንጋጌ ተፈጻሚ ለማድረግ እርምጃ መውሰዱ ይታወቃል። በዚያ ሂደትም መጀመሪያ ላይ ያላንዳች ቅድመ ሁኔታ የተኩስ አቁም ስምምነት ይደረግ ዘንድ በአማጽያኑና በሊቢያ መንግሥት መካከል ለማለት ነው ከጸጥታው ምክር ቤት 5 ቋሚና 10 ተለዋጭ አባል ሀገራት 10 ውሳኔውን ሲደግፉት 5ቱ ግን ድምፀ ታቅበው ሆነው በታሪክ ሕያው መዝገብ ሰፍረዋል። ያ ሁሉ ጥረት የነበረው ደግሞ በንጹሐን ሊቢያውያን ላይ ይደርስ የነበረውን ጥቃት ለማስቆም እንደነበር አይዘነጋም። በዚያን ጊዜው የሊቢያ ጥቃትም በሰው ልጆች ላይ የተፈጸመ ዘግናኝ ጥቃት ሆኖ ተመዝግቧል። ከዚያ በኋላ ታዲያ በሀገሪቱ የሚደረጉ ሁሉም የአየር በረራዎች መታገዳቸውና በሙአመር ጋዳፊ መንግሥት ላይ ማዕቀብ መጣሉም ይታወሳል። የሊቢያውን አደገኛ ሰው ሙአመር አልጋዳፊን ከያዙት እብሪተኛና አስከፊ መንገድ ሁሉ ለመመለስ የተሞከረው ጥረት ሁሉ የዲፕሎማሲው መስመር አልሰራ ብሎ ነው የኋላ ኋላ የዚያ መሰሉን የምዕራባውያኑን የጦር ጥምረት የጋራ ጣልቃ ገብ እርምጃ መውሰድ ያስፈለገው ይላል። በዚያ መሠረትም መጀመሪያ ላይ ክንዳቸውን አስተባብረው በሊቢያው መሪ ኮሎኔል ሙአመር አልጋዳፊ ላይ ከተነሱት ሀገራት መካከል ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ ጣሊያን፣ ኖርዌይ፣ ኳታር፣ ስፔን፣ እንግሊዝና አሜሪካ ሲጠቀሱ ሌሎቹ ደግሞ የቁሳቁስ አቅርቦት የነበራቸው መኖራቸው አይዘነጋም። የዚያ የተባበረ ጥምረትና ክንድ ዋናዎቹ መሪዎች ደግሞ እንግሊዝና ፈረንሳይ እንደነበሩም ይታወቃል። በዋናነት ግን የዙን ሰንሰለት መሪዋ አሜሪካ ሆና ማለት ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ያንን በሊቢያ የተደረገ ጣልቃ ገብነትም ኦፕሬሽን ዩኒፋይድ ፕሮቴክሽን ነው ያለው። መጀመሪያ ላይ የነበረውና በሊቢያ ላይ የአየር ጥቃት ዘመቻ እንዲከፈት የነበረውን ሂደት ያከሸፈ አጋጣሚ መገኘቱም ይታወቃል። ያውም ፈረንሳይ፣ ጀርመንና ቱርክ መቃወማቸው ነው።
ከዚያ በኋላ እንደ አውሮፓውያኑ አቆጣጠር በመጋቢት 24 2011 የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ኃይሎች በአየርም በምድርም በሚደረገው የሊቢያ ጥቃት ተስማምተው በሰነዘሩት ከባድ ክንዳቸው ሊቢያ በመጋቢት 31 2011 መንበርከኳ ይታወቃል። በመጀመሪያው ቀን የጣልቃ ገብ እርምጃ ልክ መጋቢት 19 2011 የመጀመሪያው ቀን ጥቃት የጀመሩት የአሜሪካና የእንግሊዝ ባህር ኃይሎች ሲሆኑ ከ110 በላይ የቶምሃዋክ ክሩይዝ ሚሳይሎችን መተኮሳቸውና የሊቢያን የባህር በር ክርችምችም አድርገው መዝጋታቸውም ይነገራል። ጉዳዩ ለምዕራባውያኑ የጦር ጥምረት ኔቶ ዶሮ በጋን ይሉትን እንደነበረ መለስ አድርገው የሚያሳዩትም ብዙዎች ናቸው። ከባህሩ የውሃ ክልል ሊቢያ በዚያ መሰሉ የእሳትና አሲድ ቅዝምዝም ስትቶግ ከሰማይ ደግሞ የፈረንሳይ የእንግሊዝና የካናዳ አየር ኃይሎች በቦምብና በሚሳይል አበላ ሲያነግሏት እንደነበረም ይታወሳል። ይሁንና ግን እስከዚያ ሰዓት ድረስ ከልዩ ኃይሎቹ በስተቀር በምድር ውጊያው የተሳተፈ እምብዛም እንዳልነበረም ነው የሚነገረው። የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በእነዚያ የሊቢያ ጣልቃ ገብነት እርምጃው 26500 የአየር ድብደባ ማድረጉና በዚያ ጥቃቱም 7000 ቦምቦችን ማዝነቡን ታሪክ አስፍሮታል። ያ ሁሉ እርጅብኝ ደግሞ በሊቢያው መሪ ኮሎኔል ሙአመር አልገዳፊ ኃይሎች ላይ ነው የወረደው። በአንጻሩም ደግሞ ቀድሞ በእብሪትና በንቀት ምዕራባውያኑን ሲያብጠለጥሉ የነበሩት እኒያ የሊቢያ ኃይሎች ሌላው ቀርቶ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ የጦር አውሮፕላኖች አንድ እንኳን መታ ለመጣላቸው ለትዝብት አትርፏቸዋል ይሏቸዋል። ጉዳዩ ባፊጠፉ በለፈለፉን አሊያም እንደ ሰው ትመጪ እንደ አውሬ ትሮጭን አድርጓቸዋል። ሊቢያ በጊዜው የጸረ አውሮፕላን መከላከያዎችን በገፍ ታጥቃ እንደነበር የሚመሰክሩባት ብዙዎች ናቸው። ግን ደግሞ ከጃይ ሻልዶማ አይሉትን ሆናለች ይሏታል። በዚያ ሂደት በሊቢያ ላይ ከባህርና ከሰማይ ሲደፋ የነበረው የእሳት አበላ አብቅቶ ሊቢያውያኑ ንጹሐን ዜጎች ትንፋሽ ያገኙት ከተባለ ደግሞ አሊያም ያ ድብደባ ያበቃው የሊቢያው አምባገነን መሪ ኮሎኔል ሙአመር አልጋዳፊ በጥቅምት ወር 2011 መገደላቸውን ተከትሎ ነው። የጋዳፊ አገዛዝ ተወገደ፣ ስርወ መንግሥታቸውም አበቃ። በሊቢያ የጋዳፊን መንግሥት ማክተም ተከትሎ የተተካው አዲሱ መንግሥትም ቢሆን የምዕራባውያኑን የጦር ጥምረት የኔቶ ነው የኖርዝ አትላንቲክ ትሪቲ ኦርጋናይዜሽንን ጥምረት ተልእኮውን በዚያው እንዲያራዝም ባቀረበው ጥያቄ መሠረትም እስከ አውሮፓውያኑ 2011 በሊቢያ መቆየቱ ይነገራል። ቢሆንም ግን የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በሊቢያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ቆይታ ጨርሶ ያበቃ ዘንድ ውሳኔ ያስተላለፈው ከተባለ እንደ አውሮፓውያኑ አቆጣጠር በጥቅምት 31ኛው ቀን 2011 መሆኑም አይዘነጋም። የዚያ በሊቢያ የተደረገው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዘመቻ በሌላኛው መጠሪያውም ከሦስተኛው የባርባሪ ጦርነት ጋር ተነጻጽሯል ይሉታል። እንደ አውሮፓውያኑ አቆጣጠር ከ1942 እስከ ጥቅምት 22 2011 የምድር ቆይታ የነበራቸው ወዲህም ሊቢያን ለ4 አስርት ዓመታት የመሩት ቀድሞም በሊቢያ የወታደራዊ መኮንንና አብዮታዊ ፖለቲከኛ የፖለቲካ ታሪክ አዋቂው ኮሎኔል ሙአመር አልጋዳፊ ሊቢያን ከ1969 አንስቶ በአማጽያኑ ኃይሎች እስከሚገለበጡበት 2011 የአውሮፓኑ አቆጣጠር ድረስ የመሩ ሰው ናቸው። ጋዳፊ ከሥልጣናቸው የተወገዱትም ከተባለ በመጀመሪያው የሊቢያ የእርስ በርስ ጦርነት ወቅት ነው። ጋዳፊ ወደ ሥልጣን የመጡት በወታደራዊ መፈንቅለ መንግሥት ሲሆን መጀመሪያ ላይ የሊቢያ አረብ ሪፐብሊክ አብዮታዊ ኃይል ሊቀመንበር ነው የሆኑት። ጊዜው ከተባለም እንደ አውሮፓኑ አቆጣጠር ከ1969 እስከ 1977 ወዲያው ደግሞ አልጋዳፊ የጀነራል ፒፕልስ ኮንግረስ ፓርቲ ዋና ጸሐፊ ሆነው ከ1977 እስከ 1979 አውሮፓኑ አቆጣጠር ድረስ እንዲሁም የታላቁ ጀነራል ፒፕልስ ሊቢያ አረብ ጀምሃሪያ ኮንግረስ ዋና ጸሐፊነትን ደርበው ከ1979 እስከ 2011 የአውሮፓኑ አቆጣጠር በዋና ጸሐፊነት ሰርተዋል። ከድሃዎቹ የአረብ ቤተሰብ ቤድዊን ጎሳ በሊቢያ ሰርጥ አካባቢ የተወለዱት ሙአመር አልጋዳፊ የአረብ ብሔርተኛነትን የሚያቀነቅኑና በሊቢያ ምድር የሚያስፋፉ ሰው ናቸው ይሏቸዋል። የአንደኛ ደረጃ ትምህርታቸውን የተማሩት በሳባ ትምህርት ቤት ሲሆን ከዚያ በኋላም ደግሞ በሀገሪቱ በሚገኘው
የቤንጋዚ ሮያል የጦር አካዳሚ የተማሩ ሰው ናቸው ይሏቸዋል። ጋዳፊ ከዚያ በኋላ ፍሪ ኦፊሰርስ በሚል የሚጠራ ቡድን ማቋቋማቸውና በምዕራባውያኑ የሚደገፈውንና የሴኑሲን ንጉሣዊ አገዛዝ ኢድሪስን እንደ አውሮፓውያኑ አቆጣጠር በ1969 በመፈንቅለ መንግሥት ማስወገዳቸውንም ታሪክ አስፍሮላቸዋል። ጋዳፊ ሥልጣኑን በመፈንቅለ መንግሥት ከተቆጣጠሩ በኋላም ሊቢያን ራሳቸው ባቋቋሙትና በመሠረቱት የአብዮታዊ ዘብዝ ምክር ቤት የሪፐብሊክ አስተዳደርነት መለወጣቸው ይነገራል። ጋዳፊ በሂደትም በሊቢያ የሚኖሩ የጣሊያን ዜጎችን ከሀገራቸው ማጋዛቸውና በሊቢያ የነበረውን የምዕራባውያኑን የጦር ማዘዣዎችም ጭምር ማባረራቸው ይታወቃል። ጋዳፊ ያንን ካደረጉ በኋላ ከአረብ ሀገራት ጋር ግንኙነታቸውን ማጠናከራቸውም ይታወሳል። ሰውየው ቀጥለው ያደረጉት የፓን አረብ የፖለቲካ ኅብረትን መመስረታቸው አልቀረም። ያለ ስኬት ለፍቶ መናብ ያደርጋቸው። የሊቢያው ፕሬዚደንት ኮሎኔል ሙአመር አልጋዳፊ በሊቢያ የኢስላማዊ ሶሻሊዝምን የሚያስተዋወቁ ሰው ናቸው። ከዚያም በላይ ግን የሊቢያን የነዳጅ ዘይት ዘርፍ ማዘመናቸው እንዲሁም የሀገሪቱን ገቢ ከዘርፉ የላቀ እንዲሆን ማስቻላቸውና የዘመናዊ ትምህርትን በከፍተኛ ደረጃ ማስፋፋታቸውም ይነገርላቸዋል። ከዚያም ጎን ለጎን የጤና ተቋማትና የዘመናዊ ሕንፃዎች ግንባታን ማቀላጠፋቸው ይጠቀስላቸዋል። ጋዳፊ እንደ አውሮፓውያኑ አቆጣጠር በ1973 የሕዝባዊ አብዮት ሲሉ ማወጃቸውና እርሳቸውን በበላይነት የፈላጭ ቆራጭነቱን ሥልጣን መልበሳቸውን የሚገልጡባቸው ስፍር ቁጥር የላቸው። እንደ አውሮፓውያኑ አቆጣጠር በ1977 ኮሎኔል ሙአመር አልጋዳፊ ሊቢያን ወደ አዲስ የሶሻሊስት ሀገርነት ማሸጋገራቸውና ጀመሃሪያ የሚል መጠሪያም እንደ ሰጧት ይነገርላቸዋል። ያ ማለት ጀመሃሪያ ማለት በአረብኛው ሲሆን በእንግሊዝኛ ትርጉሙም ስቴት ኦፍ ዘ ማስ የሚል ነው። ሰውየው በዚህ ሂደትም በይፋ ራሳቸውን በአመራሩ ሚና የቁንጮነቱን እንዲሁም የሀገሪቱ ጦር ኃይልና የአብዮታዊ ኮሚቴው ዋና ኃላፊ ሆነው መቀመጣቸው ይታወቃል። ጋዳፊ ያንን ሁሉ ሥልጣን መሸከማቸው ደግሞ በሀገሪቱ ለሚወጡ መመሪያዎችና አዋጆች ወዲያም ሕጎች ዋናው ነፍስ እንዲሆኑ አብቅቷቸዋል ነው የሚባለው። እርሳቸው ብቻቸውን ሁሉንም ሥልጣን ጠቅልለው መያዛቸው ደግሞ ለብዙ ጉድ እንዳጋለጣቸውም ይነገራል። ከዚያ ውስጥ ደግሞ በዋናነት እንደ አውሮፓውያኑ አቆጣጠር በ1970ዎቹና በ1980ዎቹ ከግብፅና ከቻድ ጋር በተደረገው የድንበር ጦርነት ያለ ስኬት እንዲመክኑ አድርጓቸዋል ሲል ታሪክ ያሳያል። ሊቢያው ፕሬዚደንት ኮሎኔል ሙአመር አልጋዳፊ ለውጭ ታጣቂ ኃይሎች በመርዳትና እንዲሁም በፓንአም ፍላይት 103 እና የኡታ ፍላይት የቦምብ ጥቃት ኃላፊነቱን ተከናንበዋል። የዚያ ጥቃት ፍጻሜው ደግሞ ጋዳፊና ሊቢያን በዓለም ደረጃ እንዲገለሉ አብቅቷቸዋል። ያንን ተከትሎም ከእስራኤል ከአሜሪካና ከእንግሊዝ ጋር በከፋ ጠላትነት ለመተያየት አትርፏቸዋል። ከዚያ ጋር በተያያዘም አሜሪካ እንደ አውሮፓውያኑ አቆጣጠር በ1986 ሊቢያን በቦምብ ውርጅብኝ አሰነቷን ማስጨረሷና መደብደቧ ይታወቃል። ከዚያም ጎን ለጎን የተባበሩት መንግሥታት ድርጅትም በሊቢያ ላይ የምጣኔ ሀብት ማዕቀብ መጣሉና እንድትሽመደመድ ማድረጉም አይዘነጋም። የያዙት መንገድ እንደማያስኬዳቸው የተረዱ የመሰሉት የሊቢያው ፕሬዚደንት ኮሎኔል ሙአመር አልጋዳፊ ወደ ቀልባቸው ተመልሰው ይሁን ሌላ ባይታወቅም እንደ አውሮፓውያኑ አቆጣጠር ከ1999 የፓን አረቢዝምን ሐሳብ ዘግተው የፓን አፍሪካን ሐሳብ ማቀንቀን መጀመራቸውና ዳግም ከምዕራባውያኑ ጋር ግንኙነታቸውን ማሻሻላቸው ይነገርላቸዋል። ከዚያም ጋዳፊ በአፍሪካ አንድነት ድርጅት ከአውሮፓውያኑ 2009 እስከ 2010 ሊቀመንበር ሆነው አገልግለዋል። ያ ጊዜ ደግሞ ወደ 2011 የአውሮፓውያኑ የአረብ አብዮት ያዘመመበትና የተቃረበበት ጊዜ እንደነበር አይዘነጋም። የዚያ የአረብ አብዮት ለሊቢያም ጠፈጠፉ ሳይሆን ዶፉ ተርፏታል። ያውም አሜሪካ ክፉኛ ደብድባታለች። ጊዜው ከተባለ ደግሞ እንደ አውሮፓውያኑ አቆጣጠር በ1986 መሆኑን ልብ ይሏል። ከዚያ በኋላ ጊዜው ሲደርስ ሞት ቢዘገይ የቀረ ይመስላልን የሆኑት እኛ ጅንኑ ሰው ሙአመር አልጋዳፊ በአጃቢዎች ደረጃ እንኳን 40 ቆነጃጅት አይለዩአቸውም የሚባልላቸው የሊቢያው አድራጊ ፈጣሪው ሊቢያን ወደ እርስ በርስ ጦርነት ሊከቷት አማጺዎቻቸውን ክፉኛ ባፈጠጡበት በዚያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ተራዳኢ ክንድ ሽሽት ሲሉ ወደ ፈረጠጡባት የትውልድ መንደራቸው ሲርት
በሚጠሏቸውና በሚጸየፏቸው አካላት እጅ ገብተው ተገፈታትረው በቃሪያ ጥፊ ጉንጫቸው ነዶ መገደላቸውም ይታወቃል። መሬትን ለመርገጥ ተጸይፈው ነበር የሚባልላቸው የሊቢያው ፕሬዚደንት ሙአመር አልጋዳፊ ዛሬ መሬቱን ገለባ ያርግላቸውና በተለያዩ ሽልማቶች መንቆጥቆጣቸው ወዲህም በጸረ ምዕራባውያኑ አቋማቸው ላለው ቅንጭብ ያረግዳልን የሆኑት ጋዳፊ በብዙዎች ዘንድ የተወደዱና የተከበሩትን ያህል በእጥፍ ድርብም በብዙዎች ዘንድ የተጠሉና የተወገዙ ውለሃት ትግባ እየተባሉ የተረገሙ ሰውም ናቸው ይሏቸዋል። የኮሎኔል ሙአመር አልጋዳፊ መንግሥት አስተዳደር የሰብአዊ መብትን ክፉኛ የጣሰና ከሀገር ቤትም በማለፍ በውጭ ያሉ ሽብርተኛ ቡድኖችን በገንዘብ የሚደግፍ እንደነበረ ይነገራል። ሰውየው እኒያ የሊቢያው መሪ ኮሎኔል ሙአመር አልጋዳፊ ከወቅቱ የኢትዮጵያው መሪ ኮሎኔል መንግሥቱ ኃይለ ማርያም ጋር ወንድም እየተባባሉ ሲጠራሩ የነበረበትን ጊዜ ሳይዘነጋ የኋላው የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ነፍስ ይማርና በአፍሪካ ኅብረት ስብሰባ ላይ ክፉኛ መወራረፋቸውም ይታወቃል። መንስኤው ከተባለ ደግሞ አልጋዳፊ የአፍሪካ ኅብረትን ዋና መቀመጫን ወደ ሀገራቸው ለማዛወር ማቀዳቸውን ሲገልጡ የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊ በበኩላቸው የመነጋገሪያ እጀታውን ወደ እርሳቸው አዙረው ይህንን አሉ። ከኔ በፊት የተናገሩት ተናጋሪ አሉ ማይ ኮሊግስ እያሉ ያቆላመጡ እየመሰሉ የኢትዮጵያን ክብር ዝቅ በማድረግ የአፍሪካ ኅብረትን ከኢትዮጵያ ወደ ሀገራቸው ለማዛወር ማቀዳቸውን በይፋ ገልጠዋል። ጉዳዩ ከሞኝ ደጃፍ ሞፈር ይቆረጣልን ቢሆንም ግን በእኛ ዘመን ይሄ የሚተገበር ቀርቶ የሚታሰብ አይደለም አሉና ለሊቢያው ፕሬዚደንት ኮሎኔል ሙአመር አልጋዳፊ አሏቸው በሚቀርባቸው ቋንቋ ኢትዮጵያ እኮ የአፍሪካውያን እናትም አናትም ናት። አረ ለመሆኑ ዛሬ እንደዚህ ለመሰብሰብ ጥላ የሆነንን የአፍሪካ ኅብረት ወይም የአፍሪካ አንድነት ድርጅትን ከማለም እስከ መመስረት ማን ነበር የነበረው? ንጉሠ ነገሥት አፄ ኃይለ ሥላሴ አይደሉምን? ከዚያስ በኋላ ቢሆን የደቡብ አፍሪካዊን የነጻነት ታጋይና የአፍሪካ ብሔራዊ ምክር ቤት ኤኤንሲ ፓርቲ መሥራችና መሪ ነፍስ ይማርና ኔልሰን ማንዴላን ተቀብሎና ሸሽጎ ያሰለጠነው ማን ነው? ምንም እንኳን በሀገር ቤት ጨፍጫፊ ቢሆንም መንግሥቱ ኃይለ ማርያም ነው። ይሄ ስለምን ተረሳቸው ሲሉ የዚያን ቀን ንግግራቸው ኢትዮጵያን የሚሸት ነበርና ጤና አግኝተው ዕድሜም ባይኖራቸው ሰውየውን ጠቅላይ ሚኒስትር መለስ ዜናዊን ግን አስወድሷቸዋል። የአፍሪካ አምባገነኖች ታሪክ ቢወራና ቢተረክ የሚቆነጠር አይደለም። ጉዳዩ አባተ ቢሞት ተተካ ባልቻን እየሆነ ዛሬም የምድሪቱ አፈርና ውሃ የተካቸው አምባገነኖችና ጸረ ሰላሞችን እያበቀለ በደሃ የግብርና የቀረጥ ሀብት ሱፍ ኮትና ሱሪ ለብሰው የቅንጦት መኪና ይዘው በሀገር ቤት ገሚሶቹ የዘረኛነትን ሰደድ እሳት ሲለኩሱና ከፊሎቹም የእርስ በርስ ጦርነትን ሲያውጁ፣ ሌሎቹ ደግሞ ለሥልጣን ሲቋምጡ ይታያሉ። ብቻ ግን አንድ ነገር አለ። ያውም ከዚህም ቀደም የነበሩት የአፍሪካ አህጉር ፖለቲከኞች ብዙዎቹ መቅኖ አጥተው ገሚሶቹ በቅሌት ሌሎቹም የሰው እንባና ደም ጠፍሮ ይዟቸው በየወህኒ ቤቱ ሲማቅቁ ይታያሉ። ጡር ከጦር ይቀድማልና አፍሪካ ሆይ ግፍና በደል ኀጢአትና ወንጀል ሰርተውብሽ ካለፉት ጉዶችሽ በላይ አሁንም ያሉብሽ ብዙዎቹ ደም ቀለቡ የሆኑ ክስተቶች ማብቀል አልተውሽምና ፈጣሪ ይታደግሽ። ውድ ወዳጆቼ የዛሬን በዚህ ተሰናበትኳችሁ። ቀጣይ ረቡዕ በሌላ ዝግጅት እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።